ወንድና ሴት እኮ ቤስት ፍሬንድ መሆን አይችሉም ስንል በምክንያት ነው። እስቲ ይሄን ቪዲዮ እንመልከት። ወንድና ሴት ቤስት ፍሬንድ መሆን ይችላሉ? ቤስት ፍሬንድ አለ? ፍቅረኛስ አለ? እሺ ቤስት ፍሬንድ ጋር ደውለና እወድሻለሁ በላት፣ ከዛው እሷ የምትለን እንሰማ ይቻላል? እሺ ደውለ። የቤስት ፍሬንዱ ስም ቤቲ ነው። ያጀም ቤቲ ተደውሏል። ሄሎ አንቺ ድዝ እንዴት ነሽልኝ? ስሚኝማ አንድ ነገር ልጠይቅሽ ነበር ነግርሽ ነበር። ምንድነው? አጣደፍከኝ። ምን ነው? እንደምወድሽ ታውቂያለሽ? አይ በዚህኛው ሞዴል ሳይሆን በዛኛው አላ በፍቅር በቃ ላንቺ ያለኝን ስሜት ታውቂዋለሽ? በቃ በጣም ነው የምወድሽ ከምልሽ በላይ አሚን ማውደድ ስትል በፍቅር ግራ አታጋባት። አቦ ንገራት። የቀለድክ ነው? ኧረ እኔ የምሬ ነው፣ እየቀለድኩ አይደለም። በዚህ ሰዓት ይቀለዳል ማለት እንዴት? ግራ ተጋባች። በቃ ከምልሽ በላይ የሆነ በቃ ሁሌ በቃ ስላንቺ ነው የማስበው ታውቂያለሽ? በቃ ከሷ ጋር እኮ እንደተለያየው አልነገርኩሽማ። ተለያየን ባንቺ ምክንያት። ከሷ ጋር ብቻ ሳይሆን ከፌቨን ጋር ምናምን ብዙ ሴቶች ጋር ነው፣ ግን ባንቺ ምክንያት የተለያየ ነው ታውቂያለሽ? ከአንቺ ጋር ያለኝን ስሜት ምናምን ሞር ሰላም አልሰጣትም። ግራ ተጋብታለች። እንቅጭንቅጫን ንገሯት ምናምን አትባባሉ። በትክክል ተነጋገሩ። አንቺ አይሚን አፈቅርሻለሁ ነገር ነው። አዎ አፈቅርሻለሁ እያልኩሽ ነው። የምሬን ነው። አዎ የምሬን ነው። በዚህ ሰዓት ይቀልዳል? ኦይ ጋድ አዎ ያፈቅርሻል። አይገባትም እንዴ? እቺ ምንድነው ዙሪያ ጥምጥም ማለት ይታወቃለህ። እኔ እኮ ካተጋውኝ ቴክስ መጣ መጣ ስልክ የላት የምርሽ ነው? አሁን ራሱ ግራ አጋባኝ እኮ የምርሽ ነው? እኔ ብዙ ቀን ስሜቴን ልነግርህ ፈልጌያለሁ፣ ግን ይኸው የቤስት ፍሬንድ ጉድ ይውልኝ። የቤስት ፍሬንድ ምናምን አዲስ ፊት ከጀምረሃል። አሁን ባለፈው እንኳን ልነግርህ ነበር። ከዛ ፌቨን ጋር አብረን በቃ ማለት አሁን አፍጥሻለሁ እያልኩኝ። አዎ በጣም ማለት እንዳለብኝ እራሱ አላውቅም። እንገናኝና እናውራ። የምርሽን ነው? ግን እኔ እኮ የቀለድኩ ነው የቀለድኩ ነው። ፍራንክ ላደርግሽ ነበር። አይ ማለት አንቺ ራሱ ምንድነው ሀሳብሽ? እኔ እኮ የቀለድኩኝ ነበር፣ ፍራንክ ላደርግሽ ነበር። አሁን ባይዘይ ከፍቅረኛዬ ጋር ቆሜ ከፍቅረኛዬ ጋር ሆኜ ደውልላት ምናምን ብላኝ ፍራንክ ላደርግሽ ነበር የደወልሽው። ጌታን የምሬን ነው። ምን ማለት ነው? ስለዚህ ወንድና ሴት ቤስት ፍሬንድ መሆን አይችሉም ስንል በምክንያት ነው። እንግዲህ እንቀጥል። አፈቅርሃለሁ። ወንድና ሴት ቤስት ፍሬንድ መሆን ይችላል? አዎ ይችላል። ቤስት ፍሬንድ አለሽ? አለኝ። ፍቅረኛስ? የለኝም። ፍቅረኛ የለሽም? እሺ ቤስት ፍሬንድሽ ጋር ደውይና እወድሃለሁ በይው፣ ከዛ እሱም እንደሚልሽ አብረን ያለን። እሺ ደውይል። እየተደወለ ነው። አሁን ደግሞ ምን አይነት ጉድ ይፈጠር ይሆን? እነዚህ ደግሞ ሌላ ቤስት ፍሬንዶች ናቸው። ፍቅረኛ ለመኖር ግን የተባረከ። ሄሎ ሳምሻ ወይ እንዴት ነሽ? አለ ደህና ነው አሎ። ደህና ነሽ? ሰላም አሎ። ደህና ነሽ? አሎ። የሆነ ጥያቄ ልጠይቅ ነበር። እሺ ቀጥይ። እወድሃለሁ። እኔም እወድሻለሁ። የምሬን እኮ ነው። ማለቴ
አፈቅርሃለሁ አፍርጬው ወዳለው ምናምን እኔማ የቤስት ጓደኛ ነገር ሳይሆን ወደ ገደለው ግን ከልቤ እኮ ነው የምመኘው ያቂ በቃ አፈቅርሃለሁ ኧረ በእናትሽ አትከተሽ ይማለት ታውቂያለሽ ያቺን እንዴት እንደምቀርብሽ ለዚህ እንደማይሽ ታውቂያለሽ ለዚህ ደግሞ እና በቃ ምን እናት በቃ ምን ሲባል ጋብቶኛል ምን አይነት ጥያቄ ነው ይሄ ለዚህ ነገር አውርተን ማቀረጥ ታውደን ማቀረጥ እና ለብዙ ጊዜ ደብቄ ነበር በቃ ዛሬ ላውጣው ብዬ ነገርኩት አይ አጣውጭ ያይ ፖስትስ እሺ ጉድ ነው ዘንድሮ ሄሎ ሳም አቤት የመጨረሻ መልስ ከሄሎ ከሆነሱ ነሽ ከሆነሱ አይዞሽ አዎ እቺኛ ይሄው ሴቷ ቤስት ፍሬንድ ነገር ግን አፍቃሪ ሸርተት ብላለች በፍቅሩ ተይዛለች አዝናለሁ በጣም ለምን እንደምታዘኝ እኔ እኮ ነኝ ማዘን ማለት እንደዚህ ይሆናል ብዬ መልሰን አልጠበቅኩም ነበር ታውቂያለሽ እና አንቺ እንደዚህ ነገር አውርተን እንደማናውቅ አስበን እንደማናውቅ ለማየት ነገር አለች እንደማናውቅ ታውቂያለሽ ከማንም በላይ እኮ እንቀራረባለን አይደል እሱ በቂ አይደለም እኮ ነው ያቺ በቀርበሽ እንደዚህ ሌላ ነገር አለ አሴቻ ካድ ነገር አታክ ምን ያርግ እሱ እያሰበ ያለው አው ቤስት ፍሬንድ ነው እሷ ግን ሸርተት ብላለች ስሜቷ ተቀይሯል በቃ ስለዚህ ወንድና ሴት ቤስት ፍሬንድ መሆን አይችሉም የምንለው በምክንያት ነው እስቲ ይሄን ደግሞ ሰምተን እንመለስ አፈቅርሃለሁ ወንድና ሴት ቤስት ፍሬንድ መሆን ይችላል እየቀረስክ ነው እንዴ አዎ መሆን ይችላል ቤስት ፍሬንድ አለኝ ፍቅረኛስ ፍቅረኛ የለኝ ቤስት ፍሬንድሽ ፍቅረኛ አለ የለውም ቤስት ፍሬንድሽ ጋር ደውይና እወድሃለሁ በይው ከዛ እሱን ምን እንደሚልሽ አብረን ያለ እወድሻለሁ የሚለኝ ግን አይመስለኝም ግን እስኪ ያው ላውር ላርጋትና እሺ አው ሚላት አይመስላትም ግን እስቲ ወይ እንዴት ነህ ሶል አለሁልህ ዳና አለሁልህ ምነው ጠፋብኝ ዛሬ ኧረ እደውላለሁ እኔ የምልህ የሆነ ነገር ልነግርህ ነበር ምንድነው ግን ፈራሁ አይ አትቆጣኝም ዙሪያ ጥምጥም አትይጂ በቃ አፈንጂው በቃ ይለይለት ያበጣ ይፈንዳ አይዞሽ በርታ በይ አትፍሪ ጠንከር ንገሪው ነው ጓደኝነታችንን እንዳላጣው ብዬ ፈርቼ ነው እስከዛሬ የማልነገርኩ ለምን ማርያምን የምሬን ነው ለምን ይቅር ግን ይቅርታ በቃ እኔ ስላልቻልኩ ነው በጣም ብዙ ጊዜ ሞከርኩ እና በቃ እውነቱን ብነግር ይሻላል ታውቂያለሽ አይደለም እንደግልክ ጓደኛዬ ይጣሉበት ምክንያት ምናምን ነገር አውቃለሁ ግን በቃ እኔ ወደድኩህ ምን ላድርግ ለኔ የፍቅር ስሜት የለም አለኝ እኔ ወድሻለሁ የምሬን ነው ለከስ በጣም አለልቻልኩበት ምክንያት በእንደዚህ አይነት ጉዳዮች ነበሩ ለክኔ ፐርቼሽ ምናምን ነገር ነበረ እንዴት ብዬ እንደምነግርሽ አላውቅም ተገናኝተን ብናወራ ደስ ይለኛል እኔም በጣም ነው ደስ የሚለኝ ብንገናኝ የተለመደ ቦታ እንገናኛ እንዲህ ነው ከምልሽ የተለመደ ቦታ እንገናኝና እኔ ከምያለው ነገር እሺ በቃ እኔ እዛው ነው ያለሁት እና
አሁን እስ የምሬን ነው ማሪም እኔ በምክንያት ነው ማጣበስ ጀመርያለሁ ያልኩት። ይሄው ማጣበስ ጀመረናል። የመለሱ ፊሊንግ አለሽ? ይሄው ቤስት ፍሬንድ ነን አሉ። ግን ሁለቱም ተባግረው ቁጭ ኮራን ባንተ የሚለው ዘፈን ነው የሆነው። ሁለቱም ናቸው የተንሸራተቱት። እዚህ ጋር ደግሞ አንዱ እንኳን አይደለም። ሁለቱም እንግዲህ ያው ጀመረናል ማጣበስ። ኮሜንት ላይ የገባ አጣብሰኝ በሉኝ፣ አጣብሳችኋለሁ። ይመቻችሁ። እንግዲህ እንዳያችሁት ነው። ስለዚህ በፍጹም በጭራሽ ወንድና ሴት ቤስት ፍሬንድ መሆን አይችሉም። በጭራሽ አይችሉም። ለምን? አንደኛው ይንሸራተታላ፣ አንደኛው ደግሞ ጓደኝነቱን ላለማጣት ይልና በግሩም በውስጡ አፍኖ ይኖራል። ስለዚህ ጓደኝነት ከሆነ ግን ፍቅር ውስጥ አይገባም፣ ምን ውስጥ አይገባም። ወንድና ሴት ግን ይሄንን ጠብቆ መዘለቅ አይችሉም። ስለዚህ ወንድና ሴት በምንም ታምር በጭራሽ ቤስት ፍሬንድ ሊሆኑ አይችሉም ባይ ነኝ። እናንተ እስቲ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቻናሉን ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።